በስመ አብ ወወልድ ወመንፈስ ቅዱስ አሃዱ አምላክ አሜን። ዕለተ ዓርብ ጌታችን መድኃኒታችን ኢየሱስ ክርስቶስ በጥንተ ተፈጥሮ አዳምን በዕለተ ዓርብ ፈጥሮታል። ዳግመኛም በዚህ ዕለት አዳምን ለማዳን ራሱን መስዋዕት ሆኖ ቀርቧል። በመስቀል ላይም ተሰቀለለት። በመሆኑም ከዕለተ ሐሙስ ምሽት 3 ሰዓት እስከ ዓርብ 9 ሰዓት ድረስ አይሁድ በጌታችን ላይ ብዙ መከራን ያጸኑበት ሰዓት ሆነዋል። ለዚህም ነው አንድ ቆራዊ ወይም የጌታችን መድኃኒታችን ኢየሱስ ክርስቶስ ሥጋና ደም ለመቀበል የተዘጋጀ ሰው ለ18 ሰዓት የሚጾመው፣ ምክንያቱም ከሐሙስ ምሽት 3 ሰዓት እስከ ዓርብ 9 ሰዓት 18 ሰዓት ነውና። ጌታችን መድኃኒታችን ኢየሱስ ክርስቶስ ሥጋዬን በበላችሁ ጊዜ ደሜንም በጠጣችሁ ጊዜ መከራዬንና ሞቴን ትናገራላችሁ ብሏልና። ከሐሙስ 3 ሰዓት እስከ ዓርብ 6 ሰዓት ብዙ መከራን ሲያፈራርቁበት ሲያንገላቱት ከቆየ በኋላ ዓርብ ከቀኑ 6 ሰዓት ላይ በመስቀል ላይ ቢሰቅሉት 7 ታላላቅ ተአምራትን ተፈጽሟል። እነርሱም የፀሐይ መጨለም፣ የጨረቃ ደም መሆን፣ የቤተ መቅደስ መጋረጃ በመካከሉ 2 መሰንጠቅ፣ የዓለቶች መሰንጠቅ፣ የመቃብራት መከፈት፣ የከዋክብት መርገፍና የሙታን መነሳት ናቸው። ማቴዎስ ምዕራፍ 27 ከቁጥር 45 እስከ 53። በዚህችም ዕለት በዕለተ ዓርብ ጌታችን ኢየሱስ ክርስቶስ 13 ሕማማተ መስቀል ተቀብሏል። ውድ የእግዚአብሔር ልጆች ጌታችን ኢየሱስ የተቀበለው መከራ ተዘርዝሮ አያልቅም፣ ቃላትም አይገልጹትም። በዚህ ዕለት ለስቅለት መታሰቢያ አጎበር ተዘርግቶ ከርቤ እየተጣጠነ ስቅለቱ የሚመለከት ምንባባት ሲነበብና ሲሰገድ ይዋላል። በመጨረሻም ምእመናኑ በሰሙነ ሕማማት የሰሩት ጥፋት ይናዘዛሉ። ካህናቱም በወይራ ቅጠል ትከሻቸውን የጠበጠቡ ቀን ከሰገዱ ስግደት ተጨማሪ ሌላ ስግደት ያዛቸዋል። ጥብጠባው የተግሳጽ ምሳሌ ነው። ጥብጣብ የሚደረግለት ሰው በሕማማት ወቅት የፈጸሙ በደል ወይንም ኃጢአት ካለ ይህኑ በመናገር የስግደቱ ቁጥር ከፍ እንዲል ያደረጋል። ይህ በስቅለት ቀን የሚፈጸም ስርዓት ሲሆን ጥብጣብ ማለት ደግሞ ቸብቸብ ማድረግ ማለት ነው። በወይራ ቅጠል እያንዳንዱ ምእመን ጀርባው ቸብቸብ በመደረጉ የጌታችን ግርፋት ያስታውሳል። ማቴዎስ ምዕራፍ 17 ከቁጥር 16 እስከ 66። ሕዝበ ክርስቲያኑ በዕለተ ስቅለት ሲሰግድ፣ ሲጸልይ እንዲሁም ሲያነብ ከዋለ በኋላ መጨረሻ ይሰነበታል። ውድ እግዚአብሔር ልጆች ሌላም በሰሙነ ሕማማት የምናስበው የብሉይ ኪዳን ጊዜ የነበረው የመከራ ዘመን ነው። በመሆኑ ያን ለማስታወስ በእነዚህ ቀናት የማይከናወኑ ስርዓቶች አሉ። አንደኛ መስቀል መሳለም የለም። ጌታችን መድኃኒታችን ኢየሱስ ክርስቶስ በመስቀል ተሰቅሎ የሰላም እርማችን ጠላታችን ሰይጣን ድል የምናደርግበት ቅዱስ መስቀል ለእኛ ከመስጠቱ በፊት የነበረውን ጊዜ ለማስታወስ በሰሙነ ሕማማት መስቀል አንሳለምም። ሁለተኛ ከዕለተ ሐሙስ በስተቀር በሰሙነ ሕማማት ቅዳሴ አይቀደስም። ሶስተኛ ሰው ከዚህ ዓለም በሞት ቢለይ ጸሎተ ፍትሐት አይደርስለትም። ይህም አስቀድሞ የሆሳዕና ዕለት ለክርስቲያን ሁሉ ፍትሐት ይደርሳልና። አራተኛ በመሳሳም ሰላምታ አይገለጽም። ይሁዳ ጌታን በአይሁድ ለማስያዝ እኔ የምስመው እርሱ ነው ያዙት ብሎ በሰላምታው ምልክት ሰጣቸው። ስለዚህ ይሁዳ ጌታችን በመሳም አሳልፎ እንደሰጠ ለመዘከር ይህን ወቅትና ሁኔታ ለማሰብ በሰሙነ ሕማማት ሰላምታ ልውጥ የለም። ማቴዎስ ምዕራፍ 26 ቁጥር 48። ቀዳም ስዑር የተሻረ ሰንበት። እመቤታችን ቅድስት ድንግል ማርያም ደቀ መዛሙርቱ የጌታችን ትንሣኤ ሰናይ እህል አንቀምስ ብለው በአክፍሎት ስለጾሙበት ነው። በዚህ ዕለት ነፍሳት ከሲኦል ወጡ፣ አንቀጸ ገነት ርስተ ገነት ተከፈተልን። ውድ የእግዚአብሔር ልጆች ስለ ሰሙነ ሕማማት በአጭሩ ይህን ይመስላል። ይህ ወቅት የጌታችን መከራ ሞትና ያደረገልን ሁሉ ያሰብን እኛም ለሰዎች መልካም በማድረግ እየሰገድን አብዝተን እየጸልን እናሳልፈው ይገባል። አምላካችን ቅዱስ እግዚአብሔር ይርዳን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።